በቃ ደግሞኛል እኛ ለስኬት አልተፈጠርንም። ዝም ብሎ መርከም። አዎ ባዶ ነን። ኪሳችን ባዶ ሊሆን ይችላል፣ አይምሮአችን ግን አይደለም። ግን ማንም ሰው ህልማችንን ሊነጥቀን አይችልም። እስቲ ያችን ዛፊያት መጀመሪያ ትንሽዬ ዘር ነበረች። መሬት ውስጥ ገብታ አፈር ሲጫንባት ጨለማ ሲወጣት አበቃልኝ ብላ ተስፋ ብትቆርጥ ኖሮ ዛሬ ይሄ የምትመለከተውን ጥላ አትሰጠንም። ምን ማለትህ ነው ቤባ? ይኸውልሽ ሰራ ማለት የፈለኩትማ አሁን ያለንበት ችግርና ፈተና እንደዛ አፈር አስተውሉ፣ እየተቀበረን ሳይሆን ለትልቅ ፈተና እየተተከልን። አዎ ትክክል ነህ ቤባ፣ እየተቀበረን ሳይሆን እየተተከልን። አዎ ተሸንፌ ማልቀስ የለም። አዎ ዛሬ እንተከላለን፣ ነገ ግን ታሪክ እንሰራለን። ትልቁ ስህተታችን መኖርን ትተን መታየትን ስለመረጥን ነው።